ማወቅ አልቻልኩም ከጮኛዬ ጋር 3 ዓመታችን ነው እስካሁን የእግዚአብሔር ፈቃድ አላወቅኩም ማለት ነው። እስክሪፕቶና ወረቀት ያዥ ያልኳት። አሁን 5 ጥያቄ ጠይቅሻለሁ። 5ቱንም ራይት ካገኘሽ የእግዚአብሔር ፈቃድ ነው ማለት ነው። እሺ አንደኛ ልጁ ክርስቲያን ነው ወይ? አዎ በጌታ ቤት 13 ዓመት ሆኖታል። ራይት። ሁለተኛ ፍቅር አላችሁ ወይ? ትወጂዋለሽ? ይወድሻል? በጣም ነው የምንዋደደው። ራይት። ሶስተኛ እድሜው ከ20 ዓመት በላይ ነው ወይ? 27 ዓመት ነው። ራይት። አራተኛ ወንድ ነው ወይ? ፓስተር አዎ ወንድ ነው። ወንደላጤ ነው ወይስ ወንደቃጤ ነው የሚለው መለየት አለበት። እነዚህ ጌይ ሌዝቢያንስ እንደዚህ ተለያየውን ቆሮንቶስ ላይ ወንደቃጤ ብሎ ነው የሚጠራቸው። ወንደላጤ ነው ልጁ ወይስ ወንደቃጤ ነው? ወንድ ብቻ ነው ወይስ በውስጡ እነትየበለጡ እነትያለሚቱ ይሰማኛል ይላል? አረ ፓስተር ወንድ ነው። ራይት። አምስተኛና የመጨረሻ ቤተሰብና ቤተክርስቲያን ተስማምተዋል። በጣም ነው የሚወዱት። ለቤተሰቦቹ አስተዋውቀኛል፣ ለቤተሰቦቹ አስተዋውቂያለሁ። ቤተክርስቲያንም ደግሞ በጣም ነው የኛን ሰርግ የሚጠብቁት። የእግዚአብሔር ፈቃድ ነው። 3+5 ማለት ነው። ጌታ ይባርክ። ጨርሳል ሰሞኑን ማለት ነው።